ጊዜው 2012 ነበር። ከክፍለ ሀገር ወደ ውቢቷ አዲስ አበባ የገባሁት ያኔም ዩኒቨርሲቲ ለመሄድ ነበር። የተሳፈሩትን መኪና አውቶቡስ ታታ ነበር። ምሽት 12 ሰዓት ገባሁ። አየር ጤና ላይ ወረድሁኝ። ያን ጊዜ ያምጣው ለናሁም አራቱም አቅጣጫ ላይ ዞርሁኝ። ጎዳናዎች የተከፋፈሉ ናቸው። እናት ሰፈር ይጥርኛል። ስፈልግ አንድ ቦታ ላይ ሁኜ ሁሉንም ሰዎችና ቤቶች የምለይባት ያቺው ሰፈር ናፈቀችኝ። ምንም ማድረግ አልችልም አልሁ በሆዴ። ወንድ ልጅ ቆረጣልሁኝ። ናሁም ስወዛገብ አንድ ቆንጅዬ ልጅ አየችኝ። ወደ የት ነህ አለችኝ። ከክፍለ ሀገር ነው የመጣሁ አልኋት። እና ነገ ዩኒቨርሲቲ መሄድ አለብኝ አልኋት። እና ምን ላግዝህ አለችኝ። በዚህ አጋጣሚ ምን ተዋወቅ አለችኝ። ወይኔ ጉዴ ፈላ። ሿሿ ልትሰራኝ ነው አልሁ በሆዴ። ቤቲ ይባላለሁ አለችኝ በፈገግታ። ናሁም እባላለሁ አልሁኝ። እና ወደ የት ነህ አለችኝ። ወደ መገናኛ አልኋት። በዚህ ሰዓት መገናኛ አለችኝ በንጋጤ። ምንድነው ቤት ያልኋት። እዛ ሰፈር እኮ ሌቦች አሉ አለችኝ። እንደዛ ስትል ልቤ ባፌ ልትወጣ ደረሰች። ከሁሉም ደግሞ በልጦ የታየብኝ 16 ኪሎ በሱ ያስፈጨውት ነበር። ያ ነው ትዝ ያለኝ ከሁሉም። እኔ አብሬ ካልመጣው ከባድ ነው አለችኝ። እሺ አልኋት ሳላቅማማ። ወደ ማረፊያ የመገናኛ ወሰደችኝ። ሻንጣዬን ምሮሜ ላይ ያስገባችልኝ እና በለራስን ጠብቅ አለችኝ። ለማመስገን ፈልጌ እምባዎች አይኖቼ ላይ ያቀረሩብኝ። እሺ አልኋት አይኗን እያየሁ። በልተነስና በሩን ዝጋው አለችኝ። በሩንም ዘጋሁት። በቃ ያኔ ነበር ዶሴው የተዘጋ። ይኸው ድፍን 5 ዓመት ሆኖኛል። ቤቲንም ባይኔ ካላየኋት በቃ ያኔ ነበር የተዘጋ። በዚህ አጋጣሚ አዲስ አበባ ልጆች አራዳ ልጆች ናቸው። ሰውን የሚረዱ ያላቸውን የሚሰጡ ፈሪሃ እግዚአብሔር ያላቸው የአራዳ አምባሳደሮች እነማን ናቸው ካላችሁ ሙሉ የአዲስ አበባ ልጆች ናቸው። ፓርቱን እስከሰራላችሁ ድረስ ላይክ ሼር እና ኮፒ ሊንክ አድርጉልኝ።